ሰላም ሰላም እንዴት ናችሁ? የዩቲዩብ ቤተሰቦች ዛሬ ደግሞ እንደምታዩት እንግዲህ ወደ 2 ሳምንት ምናምን ሆኛል እንግዲህ ሶሻል ሚዲያ ላይ ከጠፋው። ዛሬ ደግሞ የምገኘው እንግዲህ እንደ እግዚአብሔር ፍቃድ ነው ሳላስበው ጠበል ቦታ ተገኝቻለሁ። እንግዲህ ዛሬ ደግሞ እንደምታዩት መቃብር አካባቢ በቃ በሚገርም ሁኔታ አለ አይደል ራሳቸውን እንደዚህ ነው ምናምን የሚባልበት ሁኔታ ነው ያለሁትና ለእናንተ ደግሞ እስኪ አንዳንድ ነገር ያየሁት ልበላችሁ ብዬ ነው። እንግዲህ እንደምታዩት እዚህ አካባቢ ይሄ መቃብር አካባቢ ነው። እዚህ ጋር ቤተክርስቲያን አለ እና ሰው የሚተኛው እዚህ አካባቢ ነው። የትም አይሄድም። እዚሁ ነው የሚያድረው፣ እዚሁ ነው የሚውለው፣ እዚሁ ነው ምግብ ሰርቶ የሚበላውና በጣም በሚገርም ሁኔታ ነገሮች አንዳንዴ ሳታስቡት የሆነ ነገር ይፈጠራል። ይህ ደግሞ እኔ ጋር የተፈጠረውም እንደዛ ነው። ሳላስበው የሆነ ነገር ሌላ መስራት እንዳለብኝ እያሰብኩ እያለ ድንገት ይህ ነገር ተፈጠረና ቀኖቹን ጠበል ላይ ላሳልፍ ወይም በጠበል አካባቢ እንዳሳልፍ ፈጣሪ ፈቅዷል። ዛሬ ደግሞ ለእናንተ አንዳንዴ እናንተ ያሰባችሁት እናንተ አስባችሁት ማድረግ አለብን ብላችሁት የሆነ ሳይደረግላችሁ የቀረ ወይም የሆነ ትንሽ ነገር ሳይሆንላችሁ ከቀረ እንደኔ ወይኔ ለምን ዛሬ ይሄ ነገር አልሆነም አትበሉ ባይነኝ። ምክንያቱም እንግዲህ እኔ ሰሞኑን አስቤው የነበር ወይም ሰሞኑን እንደዚህ ሰራለሁ ብዬ አስቤ የነበርኩት ሌላ ስራ ነው። ግን እንደ እግዚአብሔር ፈቃድ ሆኖ ያ ሁሉ ያሰብኩት ነገር ሁሉ የት ነው የሰነበትኩት? ቤተክርስቲያን። የት ነው የሰነበትኩት? እንግዲህ ጠበል አካባቢ እንዲሁም መቃብር። እኔ ራሱ ጠበል ወይም መቃብር አካባቢ በጣም እፈራ ነበር። ግን አሁን ደግሞ አለ አይደል ለዚህ የሞቱ ሰዎች ወንድሞቻችን፣ እናቶቻችን፣ አባቶቻችን እያየን በቃ አለ አይደል በቃ ተለማምደን ማለት ነው ሞት ተለማምደን ግን እኒህ ሰዎች እያየናቸው አልፈን እየሄድን ምናምን ስንሄድ ምንም ነገር የማይመስለን ምክንያቱም አብረን ነው የምናድረው፣ አብረን ነው የምንውለው። እኛም ነገ ከዚህ ነው የምንመጣው። ይሄን ሁሉ እኛ ያው አለ አይደል ወደ ኋላ ብለን ሰግብግቦች ነን ከኔ ጀምሮ። ምክንያቱም የሆነ ነገር ይሄ ይፈጠራል ምናምን ብለን ማናስበው ነገር የለም። ስታዩት በኋላ አሳያችኋለሁ። ብዙ ነገር አለ። ምን ልበላችሁ፣ አንዳንዴ ሰው ወደ ጠበል ቦታ ወደ ሆስፒታል በቃ እንደዚህ በጣም መቃብር አካባቢ መሄድ አለበት ብዬ አስባለሁ። ራሱ የሚረበሽ ሰው ወይም ራሱ አልረጋጋ ያለ ሰው በቃ ብዙ የሚያስብ ሰው ሀሳቡ አልሰበሰብለት ያለ ሰው ወደ እነዚህ አካባቢ ቢሄድ ትልቅ መፍትሄ ለራሱ ያገኛል ብዬ አስባለሁ። ምክንያቱም እነዚህ አካባቢዎች እንግዲህ መሞታችን እንዳንረሳ የሞተ ሰው እናያለን፣ መታመማችን እንዳንረሳ የታመመ ሰው እናያለን፣ መራብን ወይም መቸገርን እንድናቅ የተራበ ሰው ኮቾሮ የተለያዩ ምግቦች እየበላ እናያለን። ምን ልበላችሁ በቃ የተለያየ የህይወት ተሞክሮ ወይም የተለያየ የህይወት ውጣ ውረዶች በዙሪያችን ያሉትን እዚህ ውስጥ እናያለን። ምክንያቱም አንድ ሆስፒታል ስትሄዱ የሚሞት ሰው እያጠራራ ሊሞት ምናምን የተለያየ ነገር እያደረገ ታያላችሁ። እንደዚሁ ጠበል ቦታ ሲወድ ደግሞ የሰው ልጅ ታስሮ በቃ የሆነ ነገር ሆኖ ታያላችሁ። በቃ አለ አይደል ሽባ እግሩ ሰርቶ መብላት እንደዚህ የተንቀሳቀሰ በደቂቃዎች ውስጥ ሽባ የሚሆንበት ሁኔታ ይፈጠራል። ይህ እንግዲህ የሰው ልጅ ፈጣሪ ነው እንጂ አንዳንዴ በምድር ላይ ያለው ከባድ ነገሮች አንዳንዴ እኛ እንድናስታውስ እኛ ክፉ ነገር እንዳንሰራ እዚህ አይነት ነገር አብዛኛው እንደኔ የሚሄዱ ሰዎች ዩኒቨርሲቲ ገቡ ብዬ ነው የማስበው። ምክንያቱም እዚህ የምታዩት አካባቢ ለተማረ ሰው የ6 ዓመት የ4 ዓመት ትምህርት ቢወጥ የሰው ልጅ ይሞታል የምንለው ደግሞ እዚህ ሞቶ እያየን ነው መቃብር ላይ ያለን አይደል። ታሞ እንዳናይ ደግሞ እዚህ ታሞ ያዙ ይደርጉ ያየን ብዙ ነገሮችና እኛ ራሳችን አለ አይደል ራሳችን የምንፈተሽበት ራሳችን የምናይበት ብዙ ነገር የምናይበት ሁኔታ አለ። ምክንያቱም እዚህ የምታዩት ነገር ሰው አብሮ መብላት ሰው የተቸገረው ነው አንዱ ለአንዱ ሲያጎርስ በቃ የተለያየው ማህበረሰብ ከተለያየ ቦታ ሳይተዋወቅ ግን ከዚህ እንደይት እንደ ወንድም እንደ እናት እንደ አባት ሆኖ የሚኖርበት ሁኔታ አለ። እንግዲህ በኋላ ማሳያችሁ ይሆናል። በጣም ግርም በሚል መልኩ አንድ ሰው የማያውቀውን ሰው አረና በሞቴ ብላልኝ እያለ ሲያጎርስ አያለው። በቃ እናቶች ትልቆች አሉ እኔ ነው የምሰራው፣ ወጣቶች ውሃ ሲያመጡ እኔ ነው የማመጣው፣ የተለያየን ነገር እኔ ነው የማደርገው ምናምን እያሉ ሲሰሩ አለ አይደል በቃ የሆነ ሰው የሚመስል ሰው የሚሸት ሽታ ከዚህ አካባቢ እናገኛለን። እንግዲህ አይታችሁ ከሆነ በከተማ ወይም በተለያየ ቦታ ስትሄዱ ሰው እንኳን በአሁኑ ጊዜ ሰው በማይከባበርበት ጊዜ ሰው በሚበላበት ጊዜ ግን እዚህ አካባቢ ሲመጡ በጣም አለ አይደል ሰው የሚያስመስለው ሰው ለካዚ ነው ያለ የሚባልበት ሁኔታ ነው። ምክንያቱም አንድ ሰው የራሱን እየበላ ተነስቶና ብላ ብሎ ወጥቶ የሚያበላበት ምክንያት አለ። በጣም ምን ልበላችሁ የተለያዩ ነገሮች ሰው የሚያስብል ወይም እኛን ሰውነታችን የሚገልጽ ትላልቅ ነገሮች የሚሰሩት
እዚህ ጋር ነው። ዛሬ እኔ የምንላችሁ ፈልጌ ነው። አንዳንዴ እናንተ ነገሮች ሳይሳካላችሁ ሲቀሩ አትቆጩ፣ በቃ አትጨነቁ። ምክንያቱም እሱ ያለው ነው የሚበልጠው። ምክንያቱም እናንተ ካሰባችሁት ሳይሆን ካላሰባችሁት ነገር ልትሉ ትችላላችሁ፣ ካላሰባችሁት ልትገኙ ትችላላችሁ። ስለዚህ እናንተም በዚህ ነገር ወይም መጠጠት ወይም መቆጨት እንደዚህ ለምን አልሆነም፣ እንደዚህ ለምን አልተደረገልኝም፣ እንደዚህ ነገር ይሄ ነገር ለምን ለኔ አልተደረገልኝም፣ ለምን ዘገየ የሚለው መልስ እዚህ ጋር ስትመጡ መልስ ታገኛላችሁ። ምክንያቱም አብዛኛው ሰው ጠበል ወይም ሕክምና ወይም እንደዚህ ጠይቁ፣ ጠበል ቦታ ጠይቁ፣ ሕክምና ቦታ ሰው ጠይቁ ይባላል አይደል? አባቶች ሲያስተምሩ ምናምን እንሰማለን። ይህም የሚደረገው የሚባለው እኛ ከነሱ የሆነ ትምህርት እንድናይ፣ አንድ ሰው ታሞ ስናይ እኛም ነገ ታማሚ እንደምታመም አያለው፣ እማራለሁ። መቃብር ቦታ ሲሄድ ደግሞ ነገ እንደዚህ ሰው እኔ ከአፈር ገብቼ እንደምቀበርና እንደምሞት አያለው፣ እማራለሁ። ምን ልበላችሁ ባይዘው እንደዚህ አይነት ነገሮች አካባቢ እንደኔ ዝም ብላችኋል አይደል? እስቲ ጎብኘት አድርጉትና የሆነ አለ ውስጣችሁ ለወዲያውኑ እንዴት ሰው ልፈጠር እንዴት ተፈጠርኩ ምናምን ብላችሁ ትችላላችሁ። ግን ያው እየቆያችሁ እየለማችሁ ስትሄዱ በጣም ትላልቅ ትምህርት ታገኛላችሁ። ስለዚህ ዛሬ የነበረን እንግዲህ ጠበል ቆይታ ወይም መቃብር አካባቢ ማደር መዋሉ የነበረን ቆይታ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። በያላችሁበት ሰላማችሁ ይብዛ። እናንተም ክፉ አይንካችሁ እላለሁ። ቪዲዮውን እንግዲህ እናንተም ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ባይ ባይ።